አርዕስተ ዜና። ሁለንተናዊ የኢኮኖሚና ማህበራዊ መሰረትን የሚገነቡ የልማትና መልካም አስተዳደር ስራዎችን ለማጠናከር ትኩረት መሰጠቱን የጌዶ ዞን አስተዳደር አስታወቀም። የገደብ ወረዳ ስራና ክህሎት ጽሕፈት ቤት የ6 ወራት አፈጻጸም ግምገማና የቀሪ ወራት እቅድ ዙሪያ መድረክ አካሄደ። ከውጭ የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም ኤልሜንቾ የተገደለበትን የሰራዊቱን ዘመቻ ያደነቁ ሲሆን በመላ ሀገሪቱ ሰላምና ደህንነትን ማረጋገጥ ቅድሚያ የሚሰጡት ዋነኛው ጉዳይ እንደሆነም ገልጸዋል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከጌዶ ቴሌቪዥን የዜና 7 ወጃችንን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ መስፍን አለሙ አብሬያችሁ ቆይታ አደርጋለሁ። በቀዳምነት አጫጭር ጉዳዮችን ወደ እናንተ እናደርሳለን። በደቡብ ኢትዮጵያ ክልል የዲላ ክላስተር የክልል ተቋማት የብልጽግና ፓርቲ አባላት 7ኛ ጠቅላላ ሀገራዊና ክልላዊ ምርጫ ማኒፌስቶና የምርጫ መወዳደሪያ ምልክት ማስተዋወቂያ መርሃ ግብር በዲላ ከተማ አካሂደዋል። የደቡብ ኢትዮጵያ ክልል ዲላ ክላስተር አማካሪ ጽሕፈት ቤት ኃላፊና የህብረቱ ሰብሳቢ አቶ አበባየሁ ኢሳያስ ባለፉት 7 ዓመታት በርካታ ሪፎርምና ኢኒሼቲቮችን ፓርቲው ቀርጾ ባከናወናቸው ስራዎች ተጨባጭ ውጤቶች መመዝገባቸውን አስረድተዋል። 7ኛው ሀገራዊ ጠቅላላ ምርጫ ነፃ፣ ፍትሐዊ፣ ዲሞክራሲያዊና ተአማኒ እንዲሆን በትኩረት እየተሰራ መሆኑን የገለጹት አቶ አበባየሁ የምርጫ ምልክታችን የሆነውን የስንዴ ነዶ የአንድነት፣ የህብረት ጥንካሬና በምግብ ራስን የመቻል ምልክት መሆኑንም ጠቁመዋል። በመርሃ ግብሩ የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ 7ኛ ዙር ሀገራዊና ክልላዊ ምርጫ መወዳደሪያ ምልክት የስንዴ ነዶ አንድነትንና መተባበርን የሚያመላክት መሆኑንም አንስተዋል። ሀገራችንን ከተጋፈጡ ችግሮች መካከል ህብረ ብሔራዊ አንድነት፣ ድህነት፣ የግጭትና የጦርነት ታሪክ፣ የጸና ዲሞክራሲ፣ የፖለቲካ ስርዓት አለመኖር፣ የተቋረጠ የስርዓተ መንግስት ግንባታና መሰረታዊ መግቢያና መውጫ በር አለመኖሩ በመሰረታዊ ችግሮች የሚጠቀሱ ስለመሆናቸውም አስረድተዋል። ክልላችን ለዘመናት ጠርንፎ ከያዘን የድህነት አረንቋ ወጥተን ከተረጅነት ወደ ረጅነት ለመሸጋገር በአጽንኦት መስራት የሚገባ ጉዳይ ነው ሲሉም አብራርተዋል። ይህ ምርጫ ፍትሐዊ፣ ሰላማዊ፣ ዲሞክራሲያዊና ተአማኒ እንዲሆን ሁላችንም የሚጠበቅብን በትጋት መወጣት አለብን ብለዋል ዶክተር መሪሁን። በመርሃ ግብሩ ለ7ኛ ዙር ለሚካሄደው ጠቅላላ ሀገራዊና ክልላዊ ምርጫ ማኒፌስቶና የምርጫ መወዳደሪያ ምልክት የሆነውን የስንዴ ነዶ ማስተዋወቂያ መርሃ ግብር ለአባላቱና ለደጋፊዎቹ ተካሂደዋል። በመርሃ ግብሩ የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ፣ ኢንጂነር አክልሉ አዳኝ የክልሉ ውሃና ኤነርጂ ቢሮ ኃላፊ፣ አቶ አበባየሁ ኢሳያስ የደቡብ ኢትዮጵያ ክልል ዲላ ክላስተር አማካሪ ጽሕፈት ቤት ኃላፊና የህብረቱ ሰብሳቢን ጨምሮ የክልሉ ከፍተኛ የሥራ አመራሮችና ባለሙያዎች ተሳትፈዋል። ተመልካቾች ከውጭ ወደ ተመለከትናቸው አጫጭር ጉዳዮች ስናመራ ሩሲያ በኢራን ዙሪያ ያለውን ውጥረት በማውገዝ ውይይት እንዲደረግም ጥሪ አቅርባለች። የሩሲያ ፕሬዝዳንት ከፍተኛ ባለስልጣናት ክሬምሊንና የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት አጥብቀው አውግዘዋል። ሞስኮ ከቴህራን ጋር ያላትን ቀጣይነት ያለ ግንኙነት በመጠበቅ ድጋፏንም ገልጻለች። ፑቲን የኢራኑ ሉዓላዊ መሪ አሊ ኻሜኒ በመገደላቸው የተሰማቸውን ጥልቅ ሐዘን ለኢራን የገለጹ ሲሆን ድርጊቱንም ሁሉንም የሰብአዊ የሥነ ምግባር ደንቦችና የዓለም አቀፍ ሕግጋትን በግልጽ የጣሰ ሲሉ ጠርተውታል። በተጨማሪም የውጥረቱን መባባስ አስመልክቶ ከኳታር፣ ባህሬንና ሳውዲ መሪዎች ጋር የስልክ ውይይትም አድርገዋል። የውጭ ጉዳይ ሚኒስትር ላቭሮቭ ከኢራን አቻቸው አባስ አርጋቺ ጋር ባደረጉት የስልክ ውይይት አሜሪካና እስራኤል በኢራን ላይ የፈጸሙትን ትንኮሳ የጦር ጥቃት አውግዘዋል።
ሞስኮ ሰላማዊ መፍትሄዎችን ለማግኘት ለመርዳት ዝግጁ መሆኗንም ዳግም አረጋግጠዋል። ላቭሮቭ እና የቻይናው የውጭ ጉዳይ ሚኒስትር ዋንጊው መሰል ድርጊቶች ዓለም አቀፍ ሕግንና የተመድ ቻርተርን መሰረታዊ መሪዎች በእጅጉ የሚጥሱ መሆናቸውን አጽንኦት ሰጥተዋል። ላቭሮቭ ሁኔታውን አስመልክቶ ከተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር አብዱላይ ቢን ዛይድ ጋርም ተወያይተዋል። ሁለቱም ባለስልጣናት በቀጠናው ያለው ወታደራዊ ውጥረት የባህረ ሰላጤው አረብ ሀገራትን ደህንነት የሚፈታተንና አካባቢውን የመበጥበጥ ባህሪ ያለው መሆኑንም አሳስበዋል። በተመድ የሩሲያ ቋሚ መልእክተኛ ቫስሊ ኔቤንዚያ ቴህራን ለውይይት ዝግጁነት እንደተጠበቀ ሆኖ እስላማዊቷ ሪፐብሊክ ከጀርባ ተወግታለችም ብለዋል። ዘገባው የስፑትኒክ አፍሪካ ነው። ተመልካቾች የምትከታተሉት ከጌዲኦ ቴሌቪዥን የዜና 7 ወጃችንን ነው። በዝርዝር ወደ ተመለከትናቸው ጉዳዮች እናልፋለን። ሁለንተናዊ የኢኮኖሚና ማህበራዊ መሰረትን የሚገነቡ የልማትና መልካም አስተዳደር ስራዎችን ለማጠናከር ትኩረት መሰጠቱን የጌዲኦ ዞን አስተዳደር አስታወቀም። አስተዳደሩ ይህንን ያለው የ6 ወራት የስራ አፈጻጸም ለምክር ቤቱ ባቀረበበት ወቅት ነው። ይልማ አበበ ውስብስብ የሆነ የእድገትና የስልጣኔ መንገድ በየጊዜው ገፊ ፍላጎትን ተከትለው ምላሽን የሚሻ ነው። ይህም በማህበራዊ ኢኮኖሚያዊና ፖለቲካዊ ሀገር አቀፍ ለማስፈጸም የተቀመጡ ፖሊሲና ስትራቴጂ በመቅዳት ይፈጸማል። በጌዲኦ ዞንም ቀደምት የነበረ ምርታማነት በስነ ምህዳርና በሌሎች ምክንያት የተስተዋለው የምርት መቀነስ ችግር ማህበረሰቡን ላልተፈለገ ጉዳት ማጋፈጡ በቅርብ ጊዜ ጥሎ ያለፈው አሻራ ሲሆን ይህንን መልሶ ማከምና እርምጃ መውሰድ አስፈላጊ ሆነው መገኘቱን ተከትለው በተከናወኑ ስራዎች የዞኑ አስተዳዳሪ ዝርዝር ጉዳዩን ያስረዳሉ። የእንሰት ምርትና ምርታማነትንም ለመጨመር በአጭር ጊዜ ውስጥ እንሰትን እንዴት አድርገን ነው ሃርቨስቲንግ ፐሬድ መቀነስ የምንችለው ብለን የሰራናቸው ስራዎች በዛ ዓመትም የተሻለ አፈጻጸም መፈጸም ችለናል ማለት ነው። ስፔሻሊ ለዚህ ለ2018 በሁለተኛ ሩብ ዓመት ላይ ከምናዘጋጀው አንዱ 2018 ለማዛወር ተከላ የሚያስፈልግ የእንሰት ችግኝ ነው። ይሄ ላይ አሁን በእጃችን ላይ 62 ሚሊዮን የእንሰት ችግኝ በቂ ዝግጅት አድርገናል ማለት ነው ለማዛ ተከላ። እንደ ዞን የጀመርነው ኢኒሼቲቭ 100 የእንሰት ችግኝ ለአንድ አርሶ አደር ኢኒሼቲቭ አለ። ይሄ በዚህ ኢኒሼቲቭ መላው የዞናችንን ህዝብ አድሬስ ለማድረግ ሰፊ ስራዎችን እየሰራን ነው ያለነው። ሌሎች ሰብሎችንም በዛው ምርትና ምርታማነታቸውን ልናሻሽል የምንችልባቸውን ቴክኖሎጂ በመጠቀም በዛው ልክ ካስኬድ እያደረግን ነው ያለነው ማለት ነው። በተጨማሪ በዚህ በሁለተኛ ሩብ ዓመት አንዱ ትልቁ ፎከስ ያደረግነው በዞናችን ውስጥ የመሬት ጥበት አለ። ይሄንን የመሬት ጥበት የተቀናጀ የግብርና ልማት ስራ ላይ ፎከስ ማድረግ ያስፈልጋል። ቡና አለ፣ እንሰት አለ፣ ቀጥሎ የሚመጣው ቅመም ላይ እንዴት አድርገን እንስራ፣ ለዚህ ምን መልካም አጋጣሚዎች አሉ የሚለውን በዞናችን ውስጥ የሚገኙ ከ47 በላይ የሚሆኑ ወንዞችን ልየታ በማድረግ እነዛን ወንዞችን ተከትለን አንዱ የቅመም ስራ ኤክስተንድ ማድረግ ነው። ሁለተኛ የፍራፍሬ ልማት ስራ ኤክስተንድ ማድረግ ነው። ይሄ ላይ ሲሪየስሊ በምክር ቤት ደረጃ ሲሪየስ ሆነ ዳይሬክሽን አስቀምጠን መግባባት የፈጠርንበት ሂደት አለ። የምክር ቤቱ አባላት በቀጥታም ሆነ በተዘዋዋሪ በሪፖርቱ የተገለጹ ተግባራትን የመመልከትና መረጃ የማግኘት ኃላፊነትና ስልጣን ያለው አካል ነው። ከህዝቡ በሚነሱና በአመት ከታቀዱ የልማትና የመልካም አስተዳደር ስራዎች በ6 ወራት የተከናወኑትን እንዲህ ይገልጹታል። መንግስት ትኩረት ከሰጠባቸው ኤሪያዎች አንዱ ቱሪዝም ነው። አሁን የቱሪዝም ልማትም እንደዞን የቱሪዝም መስህብ ቦታዎች አሉ። እንደ ዞንም በዩኔስኮም የተመዘገቡ የመልክዓ ምድር ሳቢ የሆነ መልክዓ ምድር አለ። ከዛም ባሻገር የተለያዩ የቀደምት አባቶቻችን ያስቀመጡልን ቅርሶች አሉ። እነዚህን የተለዩ ሳይቶች አካባቢም ያሉ የኢንፍራስትራክቸሮችን እነዚህ መሰረተ ልማት ስራዎችን በደንብ ቢሰራ ከዛም የምናገኘው ዞኑም ከተማውም ሊያድግ የሚችልባቸው የገቢ ምንጭም ስለሆኑ የቱሪዝም ልማቶች ከኢኮኖሚም ከማሳደግ አንጻር እዛም ያሉ ነገሮችን እንደ ዞን መምሪያው አሁን በቅርብ የተጀመረ መምሪያ ነው። ቢሆንም ግን ከሚመለከተው አካል ጋር ተቀናጅቶ ቢሰራ እውነት ነው። ጌዲኦ ምድሯ ራሱ ሳቢ ነች።
በተለይ ዞኑን በምግብ ራሱን ከመቻል አንጻር በእንሰት በቡና በአጠቃላይ በእንስሳት ምርት በማር ምርት በዶሮ ምርት የተሰሩ ስራዎች እጅግ በጣም አበረታች ናቸው ብለን ነው ያሰብነው እንደ ሀገርም ካስቀመጥነው ኢኒሼቲቭ አንጻር ማለት ነው። በተመሳሳይ ደግሞ እንደ ዞን ነባራዊ ሁኔታ ይሄን ወደ ራስ ቀይሮ የተሰራበት መንገድ እጅግ በጣም አበረታች የሆነበት መንገድ አለ። ሁለተኛ ደረጃ የገቢ ስርዓትን ነው ያየነው። ከቀረቡ አጠቃላይ ሪፖርት አንጻር ገቢ በግማሽ ዓመቱ ከተቀመጠው ግብ አንጻር ጥሩ የሚባል ገቢ አፈጻጸም ሂደት የታዩበት አንዱ ማሳያ ነው። የቤተሰብን የምግብ ዋስትናን ከማሸነፍ አንጻር እያንዳንዱ አርሶ አደር በጓሮ እንሰት እንዲተክል በእያንዳንዱ አርሶ አደር መቶ እንሰት መትከል አለበት ተብሎ ክቡር የዞኑ ዋና አስተዳዳሪ በራሱ ኢኒሼቲቭ ይህንን ወስዶ ችግኞችን ለአርሶ አደሩ በማቅረብ የተሰራው ስራ እጅግ በጣም አበረታች ነው። ይሄ በጣም በልዩ ሁኔታ የተሰራ ስራ ስለሆነ እጅግ በጣም የሚበረታታ የሚደነቅ መጠናከር ያለበት ስራ ነው። ሌሎችም ተጓዳኝ ስራዎች ከገቢ ስራዎችም አንጻር ከታቀደው አንጻር የተሻለ አፈጻጸም አለ። ይህንን በደንብ ማጠናከር ያስፈልጋል። ግን ምንድነው ሌሎች የገቢ ምንጮችን ደግሞ በደንብ አድርጎ ለይቶ ከመሄድ አንጻር ቀሪ ስራዎች አሉ። የሚሰወሩ ገቢዎችን በኢንተለጀንስ ጥናት እያስጠኑ ወደ መንግስት ቋት መግባት ያለበት እንዲገባ ከማድረግ አንጻር የተሰሩ ስራዎች አሉ። በደንብ በቀጣይ መጠናከር አለበት በሚል ተገምግሟል። እሱ በትምህርት ስራም በጤና ስራም በጣም አበረታች ውጤቶች እንደተመዘገቡ በማህበራዊ ዘርፍም በዚህ ከደራሮ በዓል ጋርም አስመልክቶ ከዚህም በፊት እንደዚህ አደባባይ ላይ ወጥቶ በዙም ቀስ ወደ አደባባይ ላይ የመጣው የደራሮ በዓል ከአባጋዳ አንስቶ እስከ ዋሽንግተን ዲሲ እንዲሁም ከዚህ ከባህላዊ ከሾንጎ አንስቶ እስከ ፌዴራል እስከ ሸራተን አዲስ የተከበረበትን ዋና ዋና ጉዳዮችን በደንብ ለምክር ቤቱ ያቀረበበት ሂደት ነው ያየነው። የትምህርትን ጥራት በማስጠበቅና አግባብነት ያለው አሰራርን በመተግበር ብቃት ያለውን የሰው ኃይል ለማፍራት እየተሰራ መሆኑን የጌዴኦ ዞን ትምህርት መምሪያ አስታውቋል። ተጨማሪ ያለን የትምህርትን ዓላማና ግብ ለማሳካት ባለፉት ዓመታት የትምህርት ተደራሽነት፣ ፍትሃዊነት፣ አግባብነትና ጥራት ለማጎልበት ሰፊ ስራዎች የተሰሩ ቢሆንም የትምህርቱን ሽፋን እንጂ የጥራትን ስታንዳርድ የማያሟላ ሆኖ በመገኘቱ በቅርቡ የተደረጉ አገር አቀፍ የትምህርት ፖሊሲ ማሻሻያ ጥናት አመላክተዋል። በጌዴኦ ዞንም ከዚህ መነሻ የትምህርት አመራር ሪፎርምና የተሻሻሉ የአሰራር ማዕቀፎችን በመዘርጋት የገጠመውን ስብራት ለመጠገን በሚያስችል መልኩ በዘርፉ ብቃት ያላቸው ተወዳዳሪዎች እንደሚመደቡ ነው የትምህርት መምሪያ ያስታወቀው። ትልቁ ችግር የትምህርቱን ሴክተር በመመሪያዎች በአሰራሮች አስደግፎ በተጠያቂነትና በኃላፊነት ያለ መምራት አሁን ለሚታየው ለተማሪዎች ውጤት ዝቅ ማለትና ለትምህርት ስብራት ከዳረጉ ምክንያቶች ውስጥ አንዱ እሱ ነው። ይሄን ለማረም ሁሉም ትምህርት ቤቶች አሰራር ስርዓትን ጠብቆ የትምህርት ስርዓቱን ተግባር ላይ ማዋል ያስፈልጋቸዋል። ለዚህ ደግሞ ሁሉም አካል መመሪያዎች ላይ ግልጸኝነትን በመፍጠር ወደ ትግበራ መግባት ስለሚገባ የዚህ ስልጠናና የግንዛቤ ማስጨበጫ መድረክ በቀጣይ ላይ ትግበራ ላይ የሚታዩ ችግሮችን ለመፍታት ሁሉም እኩል አቋምና ቁመና እንዲይዝ ከማድረግ አንጻር ትልቅ ከፍ ያለ ስለሆነ የዚህ ደግሞ የመጨረሻ ውጤት ትምህርት ቤቶቹ ምቹ፣ ማራኪ ለተማሪዎች የሚማሩበት ማዕከል ሆኖ ተማሪዎች ደግሞ ጥሩ እውቀት አግኝተው የተሻለ ውጤት ከማስመዝገብና ጥሩ ዜጋ ከመገንባት አንጻር የራሱ የሆነ ውጤት ያለ በመሆኑ በዚህ ደረጃ እንደ ዞን የታሰበ መድረክ ነበር። አቅም ያለውን የሰው ኃይል በሁሉም መስኮች መፍጠር የሚቻለው የመማር ማስተማሩን ጥራትና ደረጃ ለማሻሻልና ለማስጠበቅ ሙያዊ ግዴታቸውን በብቃት የሚወጡና በዓለም አቀፍ ተወዳዳሪ የሆነ ትውልድን ለመፍጠር በሙያና በስነ ምግባር የበቁ መምህራንና የዘርፉ አመራሮች ሲኖሩት እንደሆነም በመድረኩ ተገኝተው አስተያየታቸውን ከሰጡት ባለድርሻ አካላት ለመረዳት ችለናል። በፊትም የነበሩ ዛሬ ላይም እንደ ክልል እንደ ደቡብ ኢትዮጵያ ክልል ተሻሽሎ የቀረቡ መመሪያዎች ናቸውና ይሄ ደግሞ ምን ያስይዛል? አጠቃላይ የስራ ዲሲፕሊን እንዲኖረው ስራው በዘፈቀደ ከመመራት በዲሲፕሊን እንዲመራ ስርዓት ባለው ስምርቱም ሲሰጥ ምደባም ሲሰጥ ዝውውሩም ሲሰጥ ደረጃ እድገቱንም ሲያገኝ ውጤትና ውጤት መሰረት ያደረገ ብቃት ላይ መሰረት ያደረገ
እንዲሆን ለማስቻል ነው ግንዛቤ እየተፈጠረ ያለውና ይህንን መመሪያ እንግዲህ በተገለጸልን መነሻ መሰረት እኛም ተቀብለን እንደ ትምህርት የሚመራ የትምህርቱን ሴክተር እንደሚመራ አካል ግንዛቤ ኖሮን ለታችኛውም አካል ግንዛቤ ፈጥረን በአጠቃላይ በዞናችን ያለውን የትምህርት ስብራት ለመጠገን ወይ ደግሞ የውጤት ዝቅተኛ መሆንን ለማሻሻል ሁላችንም ኮሚትድ የምንሆንበት ነው። በዋናነት ኮሚትመንታችንን የምንወስድበት የምናረጋግጥበት ነው። መምህሩ በሰዓት ስራ እንዲገባ ተዘጋጅቶ እንዲገባ ለተማሪዎች ተዘጋጅቶ አምነዋል ፕላኑን አመታዊ እቅዱን አቅዶ እለታዊውን ሳምንታዊውን አቅዶ እንዲገባ ነው። ምክንያቱም ተዘጋጅቶ ካልገባ በቂ ነገር በቂ እውቀት ሊያስተላልፍ ስለማይችል ማለት ነው። ከዛ አንፃር ነው በስነ ምግባርም ስነ ምግባሩ መልካም መሆን አለበት። ከብልሹ ባህሪ ወጥቶ በቃ ሞዴል መምህር በመጻፍና በማስተማር በብላክቦርድ ላይ በሚደረገው እንትን ብቻ አይደለም። በአካሄድ ተማሪዎችን ማስተማር አለበት፣ ባለባበስ ማስተማር አለበት። በሁሉ ነገሩ መምህሩ ሞዴል ሆኖ መገኘት እንዳለበት ነው ይሄንን ለመምህራንም የምንገልጸውና የመምህራንና ሰራተኞች አስተዳደር ዳይሬክቶሬት ቡድን መሪ አቶ ማርያም ጎበና መመሪያዎቹ ተከልሰው የተዘጋጁ መሆናቸውን ጠቅሰው ዕውቀትና ክህሎት ያለውን የሰው ኃይል ለማፍራት በሚደረገው የሀገሪቱ የትምህርት ፖሊሲ ስርዓት ቅድመ መደበኛ የመጀመሪያ ደረጃ ትምህርት ቤቶች፣ ሁለተኛና መሰናዶ ሁለተኛ ደረጃ ትምህርት ቤቶችን ያካተተ እንደሆነም አስረድተዋል። የደቡብ ኢትዮጵያ ክልላዊ መንግስትም በዘርፉ የገጠመውን የውጤታማነት ችግር ለመሻገር የተለያዩ የማስተካከያ እርምጃዎችን እየወሰደ መሆኑ ተገልጿል። ከዚህ በፊት በነባሩ ክልል ስንተዳደር የነበረ መመሪያ አለ። አንዱ የመምህራንና ርዕሰ መምህራን ሱፐርቫይዘሮች የዲሲፕሊን መመሪያ ነው። ሁለተኛ የመምህራን ድልድል ምደባና ድልድል ነው። ሶስተኛ የደረጃ እድገት መመሪያ ነው። አራተኛ የመምህራን ዝውውር መመሪያ ነው። ይህ መመሪያ በአዲስ መልኩ በአዲሱ ክልል ተከልሶ ሪቫይዝ ተደርጎ የወረደ መመሪያ ነው። መምሪያው ከዚህ ቀደም ሲተገበር የነበረውን የመምህራን ምደባ ድልድል፣ የትምህርት ቤቶች አመራርና የመምህራን ዲሲፕሊን፣ የዝውውርና የደረጃ እድገት አፈጻጸም ደንብና መመሪያዎችን ክልሉ በአዲስ መልክ በመከለስ ያወረደ እንደሆነና ይህም በትምህርት ዘርፉ ለተሰማሩ ባለድርሻ አካላት ስራውን በማቀላጠፍ ጥራቱን መሰረት ያደረገ ትምህርት ተማሪዎች እንዲያገኙና ተወዳዳሪ እንዲሆኑ ያስችላቸዋልም ብለዋል። ይህ መመሪያ እንዳለ ወደ ታች ወደ ወረዳ ከማውረድ በዚህ መመሪያ ላይ ግልጸኝነት በመፍጠር በትምህርት ቤት እስከ ትምህርት ቤት ድረስ ያለው መዋቅር ይህንን መመሪያ ሙሉ በሙሉ ተግባራዊ እንዲያደርግና የመመሪያው ላይ አዳዲስ ሪቫይዝ የተደረጉ ነገሮችን ጭምር ግንዛቤ ይዞ ታች ላይ ተግባራዊ እንዲደረግ ለማድረግ ሲባል የሁለት ቀን ስልጠና ትላንትና ዛሬ ላይ እየሰጠን ያለነው ነውና ከዚህ መነሻ መምህራን ርዕሰ መምህራን ድርሻቸውን መብታቸውን አውቀው ግዴታቸውንም እንዲወጡ ከማድረግ አንጻር ከፍተኛ ጠቀሜታ ያለው ስልጠና እንደሆነ ነው የተረዳ ነው። ለቴክኖሎጂና ኢኮኖሚያዊ ልማት ግንባታ ትምህርትን መሰረት ያደረገ ዕውቀትና ክህሎት ወሳኝ ሚና የሚጫወት በመሆኑ ኢትዮጵያም ተግባራዊነቱን ከምንም ጊዜ በላይ እያጠናከረች ትገኛለች። አዲሱ የትምህርት ስርዓት ፖሊሲ አገራችን የጀመረችውን ለውጥ የሚያጠናክርና አቅም ያለውን የሰው ኃይል በሁሉም መስኮች ለመፍጠር ያለመ በመሆኑ የተሻሻለው የአገሪቱ የትምህርትና ስልጠና ፖሊሲ ትግበራ እየተከናወነም ይገኛል። የገደብ ወረዳ ስራና ክህሎት ጽሕፈት ቤት የ6 ወራት የስራ አፈጻጸም ግምገማና የቀሪ ወራት እቅድ ዙሪያ መድረክ አካሂደዋል። ስራ ፈጣሪ ዜጎችን ለማፍራት በዘርፉ የሚስተዋሉ ክፍተቶችን ለማረም እየተሰራ መሆኑንም ነው ጽሕፈት ቤቱ የገለጸው። ይስሐቅ ሳሙኤል ያዘጋጀውን ዘገባ ሪፖርተራችን ምህረት አክልሉ እንደሚከተለው ታቀርበዋለች።
የገደብ ወረዳ ስራና ክህሎት ጽሕፈት ቤት የ6 ወራት አፈጻጸም ግምገማ እና የቀሪ ወራት እቅድ ዙሪያ መድረክ አካሄደ። ስራ ፈጣሪ ዜጎችን ለማፍራት በዘርፉ የሚስተዋሉ ክፍተቶችን ለማረም እየተሰራ መሆኑን ጽሕፈት ቤቱ ገልጿል። መንግስት ማመቻቸላቸው የስራ እድል ወጣቶች ተጠቃሚ እንዲሆኑ ለማስቻል በዘርፉ የተለያዩ ስራዎች በትኩረት እየተሰራ ይገኛል። የገደብ ወረዳ ምክትል አስተዳዳሪና ስራና ክህሎት ጽሕፈት ቤት ኃላፊ መንግስት ትኩረት ሰጥቶ ከሚሰራባቸው ስራዎች አንዱ ስራ ፈጣሪ ዜጎችን ማፍራት መሆኑን በመግለጽ ለወጣቶች የስራ እድል መፍጠር የህልውና ጉዳይ በመሆኑ በትኩረት እየሰሩ መሆናቸውን ተናግረዋል። በተለይ እንደ ወረዳችን እንግዲህ ለወጣቶች ስራ የመፍጠር ጉዳይ የህልውና ጉዳይ ብለን ወስደን እየሰራን ያለ ነው። ምክንያቱም አንዱ ለወጣቱ ትልቅ እንደ መንግስትም ትኩረት ተሰጥቶ የተሰራ ያለበት አግባብ ስለሆነ ለወጣቱ እኛም በተለይ ሀብት ከመመደብ ጀምሮ ከሌማት ትሩፋት ላይ ስለ ወጣቶችን ከማሰማራት ጀምሮ ሰፊ ስራዎችን እየሰራን ነው። ከዚህ አንጻር እንግዲህ መጀመሪያ ላይ እንደ ሴክተራችን ከልየታ ነው የምጀምረው። ወጣቶች ከመለየት ስንጀምር ወደ 3972 ወጣቶችን ለመለየት አቅደን ወደ 3951 ወጣቶችን መለየት ችለናል። ከ99.4% አካባቢ ለይተናል። ነገር ግን አንዱ እንደ ጉድለት ተገመገም ነው ከመለየት ባሻገር እነዚህ የተለዩ ወጣቶችን ወደ ስራ ከማስገባት ጋር ታይዞ አሁንም ቀጣይ ስራ የሚጠይቅ እንደሆነ በዛሬው መድረክም በስፋት ገምግመናል። በዘርፉ የሚስተዋሉ ክፍተቶችን በማረም ለወጣቶች የስራ እድል ለመፍጠር ሁሉም የሚመለከታቸው አካላት ለዚህ ተግባር በትኩረት እንዲሰሩ የጋራ መግባባት ላይ መድረሳቸውን የገለጹት ኃላፊው ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ መልእክታቸውን አስተላልፈዋል። ይህንን አሁን ትልቁ ለወጣቱ ማስተላለፍ የሚፈልገው መልእክት ቢኖር ምንድነው? የተደራጀ ወጣት አንዱ በአስተሳሰብ ደረጃ ስራን ከመጠበቅ ስራ ፈጣሪ መሆን አለበት። በተለይ አሁን ላይ እንደ መንግስትም ትኩረት ተደርጎ የተሰራ ያለው ስራ መፍጠሩ ላይ አንዱ ጉዳይ ስለሆነ ወጣቱ ከጠባቂነት አስተሳሰብ ወጥቶ ስራን ፈጥሮ ያለውን ገንዘብ በአግባቡ ቆጥቦ ወደ ተሻለ ስራ መግባት አለበት። ወደ ስራ የገባውም አንድ እንግዲህ ደረጃ ማሻሻል አለበት። ፈጥሩ የሚያነሳሳ መሆኑን ያነሱት የመድረኩ ተሳታፊዎች የ6 ወራት አፈጻጸም ገምግሞ የነበሩ ጥንካሬዎችና ጉድለቶችን በመለየት በአሁን ጊዜ በወጣቶች ጥሩ ለውጥ እየታየ መሆኑን ተናግረዋል። ወጣቶች ወደ ስራ እንዲመለሱ ነው ተጠናክሮ የተነሳ። ምክንያቱም ምንድነው ትውልዱ ካልያዘ ነገ ስለምንቸገር ሁሉ ወጣቶች ወደ ስራ እንዲመለሱ ተጠናክሮ የተናገረበት ሁኔታ አለ። አሁን እንደ ጥንካሬ የተያዘ በነለከላ የተነሱ ነገሮች ከዚህ በፊት ወጣቶች ስራ ሲባል ስራውን ፈጥራ ሲባል ምንም መስሎ አይታይም ነበር። ሁሉም ወጣቶች ወደ ስራ እንደተመለሱ ነው። ምክንያቱም ምንድነው ካልተሰራ ብዙ ነገር ስለማያገኙት የተሻለ ነገር እያየን ነው። በዚህ 6 ወራት አፈጻጸም ላይ በእኛ ቀበሌና እንደኛ ቀበሌም አሁን ከቤት መሬት የማይሰሩትን መሬት ተጠይቆ አሁን ለወጣቶች 6 ሄክታር ልንሰጥ ቀርበናል። ምክንያቱም በዚህ ቀጣይ ላይ በቆሎ ስንዴ ለመዝራት ተዘጋጅቷል። ወጣቱ ጥሩ ነው። ከበፊት የነበረው እያየናል ነው። ጥሩ አካል ላይ ነው። ወጣቶች በተሰማሩበት የስራ ዘርፍ ጠንክሮ ክህሎት ኖሯቸው በቀጣይ ተቀናጅተው መስራት እንዲችሉ የሚያነሳሳ መሆኑን የገለጹት የወረዳው ስራና ክህሎት ጽሕፈት ቤት ባለሙያ ወይዘሮ ተስፋነሽ ደሳለኝ በህይወታቸው ለውጥ እንዲመጣ ተግተው መስራት እንደሚጠበቅባቸው አስረድተዋል። ወጣቶች በሚሰሩት ስራ ጠንክረው ክህሎት ኖሯቸው እንዲሰሩ ጥሩ ግንዛቤ የተሰጠበት መድረክ ነው ብዬ ነው ማስበው። ከዚህ በኋላ ደግሞ ለቀጣይ አቅጣጫ ብለን የምንወስደው ወጣቶች ስራቸውን በአግባቡ ሰርተው ውጤት እንዲያመጡ የሚያበረታታና ግንዛቤ የምንሰጠው መድረክ ነው። በጣም ጥሩ መድረክ ነው። የኢኮኖሚን አቅም ለማጎልበት መንግስት ትኩረት ሰጥቶ ከሚሰራባቸው ስራዎች አንዱ ስራ ፈጣሪ ዜጎችን ማፍራት መሆኑን የገለጹት የወረዳው ዋና አስተዳዳሪ አቶ ሲሳይ ታደሰ ወጣቶች በሀገር ኢኮኖሚ የራሳቸውን ድርሻ እንዲወጡ ሰፊ ስራ እየተሰራ መሆኑን ጠቅሰው ሁሉም በዘርፉ ለውጥ እንዲያመጣ በርትተው መስራት ያስፈልጋል ብለዋል። ስራ እድል ፈጠራ ላይ ወጣቱ በኢኮኖሚ ተጠቃሚ እንዲሆን እንደ መንግስትም ትልቅ ትኩረት ተደርጎ ነው የተሰጠ ያለው። ለዚሁም ደግሞ ወጣቶች ትምህርት ጨርሶ እንዲሁም ደግሞ አቋርጦም ወደ የቤት ያሉት ዝም ብሎ ከሚቀመጡ መንግስትና ራሳቸውም ስራ እየፈጠሩ ወደ ስራ ገብቶ አንዱ የኢኮኖሚ ተጠቃሚነትን በሌላ በኩል ደግሞ በዚህ አካባቢ ወይም በሀገሪቱ ኢኮኖሚ ላይ የራሳቸውን ድርሻ እንዲወጡ ሰፊ ስራዎች የተሰራ እንዳለ ይታወቃል። በአመለካከት ደረጃ ላይ ወጣቱ ስራ ሰርቶ
መለወጥ እንደሚገባ ከመለየት ዘለለ ሰፊ ስራዎች የሚጠይቁ ነው። ምክንያቱም ግብርና ስራ ላይ የሚሰማራ ወጣት እጁ መቆሸሽ አለበት። አፈር ካልቆፈርን መደብ ካልነካን በዶሮ ሀብት ላይ የምንሰማራ ከሆነ የዶሮ ኩሲን ማንሳት ካለምን ዶሮዎችን መንከባከብን መሰረት ካላደረግን ውጤት አይመጣም። ስለዚህ ግንዛቤ ላይ አመለካከት ላይ መቀየር የሚገባ ነውን ነገር ወጣቱ ጋር ያለውን ነገር ቀይረናል ስንል የሚታዩ ጉድለቶች አሉ። አጠቃላይ ወጣቱ ኢኮኖሚካሊ ተጠቃሚ ይሁን የሚል ከሆነ ሁሉም የሚመለከተው ባለድርሻ አካላት ከነ ጀምሮ ትልቅ ትኩረት አድርጎ ለወጣቱ ስራ እድል ፈጠራ ላይ ሁላችንም ትኩረት አድርገን መስራት አለብን የሚለውን ነገር ሀሳብ አስተያየት ለመስጠት ነው። ተመልካቾች የምትከታተሉት ከጌዲኦ ቴሌቪዥን የዜና 7 ወጃችንን ነው። አሁን ከውጭ ወደ ተመለከትናቸው የትንታኔ ጉዳዮች እናመራለን። የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም ኤልሜንቾ የተገደለበትን የሰራዊቱን ዘመቻ ያደነቁ ሲሆን በመላ ሀገሪቱ ሰላምና ደህንነትን ማረጋገጥ ቅድሚያ የሚሰጡት ዋነኛ ጉዳይ እንደሆነም ነው የገለጹት። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ። የሜክሲኮ ኩራት በሆነችው ጓዳላሃራ ሰማይ ላይ የጥቁር ጭስ ደመና እንደ መጋረጃ ተጋርዷል። የታልፓልፓ ተራሮች ጸጥታ በድንገት በብላክ ሃውክ ሄሊኮፕተሮች ነጎድጓድ ሲናወጥ በአሜሪካ የስለላ ድጋፍ የታጀቡ የሜክሲኮ ልዩ ኮማንዶዎች የዓለማችን ቁጥር 1 ተፈላጊ ወንጀለኛ የሆነውን ኔሜንሲዮ ኦሴጌራ ሴርቫንቴስ ወይም በቅጽል ስሙ ኤል ማንቾ መሸሸጊያ ባለ በሌለ ኃይላቸው ደበደቡ። በጫካ ውስጥ ለደቂቃዎች የዘለቀው የጥይት እሩምታና የቦምብ ፍንዳታ የሞት ድባብ ሲያጠላ የጄሊስኮ ኒው ጄኔሬሽን ካርቴል መስራች የሆነውና 15 ሚሊዮን ዶላር የተተመነበት ኤል ማንቾ በከባድ ቁስል ተመቶ በሄሊኮፕተር ወደ ሜክሲኮ ሲቲ እየተወሰደ ያለ በዚች ዓለም ላይ እንዲተነፍስ የተፈቀደለትን የመጨረሻ እስትንፋሱን ተነፈሰና እስከ መጨረሻው አሸለበም። የካርቴሉ ንጉስ መውደቅ ግን ለሀገሪቱ ሰላም አላመጣም። ይልቁንም በብሔራዊ ቤተ መንግስት ውስጥ ፕሬዝዳንት ክላውዲዮ ሼምባም በካሜራዎች ፊት ቆመው ሀገሪቱ በሰላም ላይ ናት ሲሉ ቢደመጡም ከቤተ መንግስቱ ግድግዳ ውጪ ያለው እውነታ ግን ሜክሲኮን ወደ ገሃነም እሳት ቀይሯታል። የመሪውን መገደል ተከትሎ በከፍተኛ ቁጣ የተሞላው የካርቴል ሰራዊት በጓዳላሃራ እና በፖርቶ ቫላራታ ጎዳናዎች ላይ ናርኮ ብሎኬድ በመባል የሚታወቀው መጠነ ሰፊ እገታና ጥቃት አውጇል። በ6 ተከታታይ የደፈጣ ጥቃቶች 25 የብሔራዊ ጥበቃ አባላትን ጨምሮ ቢያንስ 62 ሰው በጭካኔ ሲገደሉ ከ250 በላይ የጭነት መኪናዎችና አውቶቡሶችን በመንገዶች ላይ ተቃጥለው የትራንስፖርት መስመሮች ሽባ ተደርገዋል። በቱሪስት መዳረሻዋ ፖርቶ ቫላርታ ደግሞ በሺዎች የሚቆጠሩ መንገደኞች በአየር መንገዶች በበረራ መሰረዝ ምክንያት በሆቴሎች ውስጥ ታጉረዋል። የአሜሪካ ውጭ ጉዳይ ሚኒስቴር ባላችሁበት ጸንታችሁ ተደብቃችሁ ቆዩ የሚል አስቸኳይ ትዕዛዝም አውጥቷል። በሌሊቱ ድቅድቅ ጨለማ ውስጥ የራይኖ የታጠቀ መኪና የኤል ሜንቾን አስክሬን ጭኖ ወደ ማቆያ ክፍል ሲያመራ ዶናልድ ትራምፕ በማህበራዊ ሚዲያ ሜክሲኮ በካርቴሎች ላይ የጀመረችውን ጦርነት ማፍጠን አለባትም የሚል ማስጠንቀቂያ መልእክት አስተላልፏል። ኤል ሜንቾ በኮምፒውተር እውቀት እጅግ የመጠቀ ችሎታ ያላቸውን ሃከሮች በውድ ዋጋ በመቅጠርና የመንግስት ሴኩሪቲ ካሜራዎችን ጠልፈው በጫካ ውስጥ ሆኖ ከተማው ያለውን የጸጥታ ሁኔታና የፖሊሶችን እንቅስቃሴ መከታተል የቻለ ሰው እንደሆነም ይነገርለታል። በአሜሪካ የመንግስት እገዛ በኤል ሜንቾ እና በሌሎች የእጽ አዘዋዋሪዎች ላይ ከፍተኛ ክትትል ሲደረግ ቆይቷል። የስልክና የሬዲዮ ግንኙነታቸውን ለመጥለፍ 24 ሰዓት የሚሰሩ የሜክሲኮ የጸጥታ ኃይሎችም ተቋቁመው ነበር። ክትትል ቢያደርጉም የኤል ሜንቾ ኃይሎችን ግን ማግኘትም ሆነ ከስራው ማደናቀፍና ማስቆም የቻለ የለም። ይህንን የ24 ሰዓት ክትትልና ዛቻቸውን ጠንቅቆ የሚያውቀው ኤል ሜንቾ ከጸጥታ ኃይሉ ክትትል ለመራቅ ሜክሲኮ ውስጥ በሚገኙ የገጠር አካባቢዎች ውስጥ በሚገኙ ተራሮች ላይ የራሳቸውን የሬዲዮ መገናኛ አንቴናዎች በመትከል ለካርቴሉ አባላት ብቻ የሚያገለግል የሚስጥር ስልክና የሬዲዮ መስመር በመዘርጋት ካሰማራቸው አባላቱ ጋር ሚስጥራዊ መልእክት ይለዋወጡ እንደነበረም የተለያዩ የዜና ምንጮች ዘግበዋል። የባሰም አለና ሀገርን አትልቀቅ እንዳለ የሀገሬ ሰው ኤል ማንቾ አንዳንዶቹ ንጉሱ እያሉ የሚያንቆለጳጵሱት ማህበረሰቡ የሚፈራው ኤል ሜንቾ
የራሱ የሆነ የጦር መሳሪያ ማምረቻ የገነባ የመንደር ጎረምሳም ነበር። ግዛቱን ለማስፋፋትና ከመንግስትና ከተፎካካሪ ካርቴሎች በኃይል ልቆ ለመገኘት ሲል ባስገነባው በ3D ፕሪንቲንግ ቴክኖሎጂና በዘመናዊ ማሽኖች ባደራጀው በዚህ የጦር መሳሪያ ማምረቻና ማገጣጠሚያ ፋብሪካ ውስጥ በሺዎች የሚቆጠሩ AR-15 እና ሌሎች አይነት አውቶማቲክ ጠመንጃዎች የሚመረቱ ሲሆን በእያንዳንዳቸው ላይም የራሱ አርማ ያሳትምባቸው እንደነበረም ታውቋል። በሜክሲኮ ጥቅጥቅ ያሉ ደኖች ውስጥ በሚገኙ ፋብሪካዎች ሌላው የሚሰራው ነገር ብረት ለበስ ተሽከርካሪዎችን በብዛት ያመርትም እንደነበረም የተለያዩ አስተያየት ሰጪዎች ይናገራሉ። እነዚህ ከፍተኛ የሞተር ጉልበት ያላቸው አዳዲስ የአሜሪካ መኪኖች በፋብሪካው ውስጥ ወደ ብረት ለበስ ታንክ መሰል ተሽከርካሪ ቀየሩና በላያቸው ላይ መትረየስ ተገጥሞባቸው ለውጊያ ዝግጁ ሆነው ይቀመጡም ነበር። በዚህ ፋብሪካ ውስጥ ወደ ብረት ለበስ ወታደራዊ ተሽከርካሪዎች የሚቀየሩ መለስተኛ አውቶቡስ እና ከባድ መኪኖች እጅግ ዘመናዊ መገናኛ መሳሪያ ተገጥሞላቸው ሲሆን በምንም አይነት ጥይት እንዳይበሱ ተደርገው የሚሰሩና በውስጣቸውም እስከ 20 የሚደርሱ ዘመናዊ መሳሪያና የጥይት መከላከያ ይገጠምላቸዋል። ታጣቂዎችንም መጫን እንዲችሉ ሆነው ይገጠማሉ። የኤልሜንቾ ካርቴል አማጺ ቡድን ከቅርብ ዓመታት ወዲህ እስከ 7 ቶን አደንዛዥ እጽ መሸከም የሚችሉ ሰርጓጅ መርከቦችንም እስከ ማምረት ድረስ እንደደረሱ የተለያዩ የመረጃ ምንጮች አሳብቀዋል። ለዓመታት ሲያደራጀው በቆየው ወታደራዊ ኃይል ከመንግስት ጋር ትከሻ ለትከሻ እየተለካካ የቆየው ኤልሜንቾ በሜክሲኮ በሚገኙ 28 ግዛቶች ውስጥ የሚንቀሳቀሱ ከ10,000 በላይ ታጣቂዎች በስሩ ማፍራት የቻለ አደገኛ ማፊያ ነበር። በጓቲማላና በሜክሲኮ የቀድሞ ስፔሻል ፎርስ አባላት የነበሩትን በከፍተኛ ክፍያ በማስኮብለል ባቋቋመው ልዩ ኮማንዶ የሚጠበቀው ኤልሜንቾ ካደራጀው ወታደራዊ ኃይል በተጨማሪም በየከተማው መረጃ የሚያቀብሉ በሺዎች የሚቆጠሩ ሃልኮንስ ወይም ጭልፊቶች የሚል ስያሜ ያላቸው ወሬ አቀባዮችም እንደነበሩ ታውቋል። በትልልቅ ሆቴሎች የሚሰሩ አስተናጋጆች፣ የታክሲ ሹፌሮች እንዲሁም በተለያዩ የመንግስት ተቋማት የሚሰሩ እነዚህ ወሬ አቀባዮች ኤልማንቾን የተመለከቱ መረጃዎችን በማነፍነፍ በድብቅ ወሬ የሚያቀብሉ ሲሆን ለዚህ አገልግሎታቸውም ከፍተኛ ክፍያ ይከፈላቸው ነበር። በልዩ ኮማንዶ የሚጠበቀው 1000 ወታደሮችና 1000 መረጃ አቀባዮች የነበሩት አደገኛው ሰው እንደ አብዛኛዎቹ እጽ አስተላላፊዎች የኤልሜንቾን መጨረሻ አላማረምና በ59 ዓመቱ በልዩ ኃይሎች ሊገደል ችሏል። የሀገሪቱ መከላከያ ሚኒስቴር መናገሩን AFP እና አናዶሉ በሰፊው ዘግበውታል። ተመልካቾች የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸው። ሁለንተናዊ የኢኮኖሚና ማህበራዊ መሰረትን የሚገነቡ የልማትና መልካም አስተዳደር ስራዎችን ለማጠናከር ትኩረት መሰጠቱን የጌዶ ዞን አስተዳደር አስታወቀም። የገደብ ወረዳ ስራና ክህሎት ጽሕፈት ቤት የ6 ወራት አፈጻጸም ግምገማና የቀሪ ወራት እቅድ ዙሪያ መድረክ አካሄደም። ተመልካቾች እነዚህንና መሰል ጉዳዮችን በዜና 7 ወደ እናንተ አደረስን። ዜና 7 ወጃችንን ወደ እናንተ በማድረስ እኔ መስፍን አለሙ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። በእኔ በኩል ዜና 7 በዚሁ ሲያበቃ ከጌዶ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ዜና 7 በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜ ይሁንልን።